በትንሳኤ ቀን ደረሰ። ወይኔ አምላኬ ወይ ሰውዬ እንደው በማርያም እንደሚሻል እንደው ሰውዬ ጋይስ እኔ እኮ እግዚአብሔርን ሲሪየስ መሆን አቃተኝ እኮ አምላኬ ወይ የሚመጣበት የትንሳኤ ቀን ደረሰ እያለ ይጽፋል። እኔ ጌታ ይህ ሰውዬ እኮ ቲፒካል አበሻ በደንብ እኮ አበሻ እኮ ነው። እኛ እንደምንል የለም አምላክ መምጫው ደረሰ ምናምን ዲቦራ Daigo, why you are joking? You are joking or what? ኧረ ማለቃችን ነው ዘንድሮ። እዚህ ራሱ ጉዳችን ነው ተዝቶልናል። ይሄ ሰውዬ ሄዶ ነካክቷቸዋል። እንደው መጨረሻችን እንደሚሆን እኔ እንጃ። ዲቦራ እኔ ግን አፍል ላይ ስደት ወደ ኢትዮጵያ የሚሆን ይመስለኛል ዲቦራ ወደ ኢትዮጵያ ምናምን ሳሪ ለምሮ የሚሉት ማለት ሳሪ ምዘራት እንዴ? ሳሪ ዱባይ አይደል እንዴ? ሳሪ ምትሉ ሳሪ ዱባይ አይደለች? ቡና እንትን እያልኩ ነው። አንድ ሲኒ ቡና ልጠጣ ዲቦራ። እኔማ በዚህ ሁኔታ ካልሆነ ይሄንን ህዝብ አልችልም። እስኪ ሳሪ እንዴ ምንድነው ሳሪ የምትሉትኝ? ምን ሆነ ሳሪ? እናንተ በቃ ሰው ላይ ፈርጅቱ ማለት ትወዳላችሁ። ሳሪ ዱባይ አይደል እንዴ ያለችው? ምን ተፈጠረ? ማርያም ሰው ላይ ፈርጅቱ ማለት ይወዳሉ። እኔ ግን መቼ ነው የምትሻሻሉት? ሳሪ ስትባሉ ሳሪ የሆነ ነገር ብላችሁ ጻፉ። ሳሪ ስም ትጽፋላችሁ። ላይክ ሳሪ ምን ሆነች አትናገሩም እንዴ? አስገቢያት ነው ቆይ እስኪ ለያት እንዴ እኮ እንዴ የለችም ማለት ምን ፈርጅቱ ሰው ላይ ማለት ስትወዱ ምን ሆና ነው ሳሪ? ምን አጋጠማት? ኦኬ እሺ። እና ምንድነው ሰው የምታስደነግጡት? አሁን ስለ አደጋ እያወራን እንትን ሰውን ቆል ይገፋል። ዲቦዬ ከቤት መውጣት አይቻልም እንዳትወጡ ተብለናል። ለዛ ኧረ አቡዬ ተገላገልሽ። እዚሁ ቲክቶክ ላይ ብትመጪ ይሻል ነበር እኛ ጋር። ከቤት እንዳትወጪ እናቴ ንገሪያት። ቤታ ኢንስታግራምሽ አይሰራም ብላሻል። ቢያት ቤታ ኢንስታግራም ላይ የሞከርኩት ኢንስታግራምሽ አይሰራም። ባለሽበት ሰላሙን ቢያት። በእናትሽ ልጆች ይዛ ከባድ ነው። ፈጣሪ ይጠብቅሽ።